ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደወትሮ ሁሉ ለዛሬ ዕለተ ቅዳሜ ነሐሴ 16 ቀን ይሆናሉ ብለን ያሰናዳቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። በረከት አርጋው ነኝ። እነሆ የአሸንዳ በዓል በመላው የትግራይ ክልልና በሌሎች የክልል ከተሞች በመከበር ላይ ይገኛል። የአሸንዳ በዓል 3 አይነት ስያሜ ሲኖረው አሸንድዬ በየአካባቢው የራሱ የሆነ ስያሜ አለው። አሸንዳ፣ ሶለልና አሸንድዬ በመባል ይታወቃል። የትግራይ ክልል ሴቶች ክረምት ወራትን በስራ አሳልፈው ነሐሴ አጋማሽን ጀምሮ እረፍት በማድረግ እስከ መስከረም ድረስ በጭፈራና በውዝዋዜ በምረቃና በመብላትና በመጠጣት የሚያሳልፉት ወቅት ሲሆን የአሸንዳ በዓል በዓለማችን ከፍተኛ የሴት ልጃገረዶች ቁጥር በብዛት በአደባባይ ወጥተው የሚጫወቱበት ልዩ በዓል በመባል በዓለም አቀፍ የባህልና ቅርስ ጥናት ተቋም በሆነው ዩኔስኮ በመመዝገብ ለኢትዮጵያ ትልቅ ዓለም አቀፍ ዕውቅናን ያቀናጀ በዓል ነው። በዓሉ በሚከበርበት በአሁኑ ወቅት በክልሉ ያለው የጸጥታ ሁኔታ መልካም ባይሆንም በዓሉ ግን በሰላም ተጀምሮ በሰላም እንዲጠናቀቅ ሁሉም አካላት እየሰሩ መሆናቸውን ከአካባቢው የደረሰን መረጃ ያመለክታል። የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ 14ኛ ዓመት የሙት ዓመት በአሜሪካን ሀገር ዛሬ ዕለተ እሁድ በአመሻሹን በተለያዩ ከተሞች ደጋፊዎቻቸውና የቀድሞ አባላት ደጋፊዎች እንዲሁም ጥሪ የተደረገላቸው በርካታ አካላት በተገኙበት በመታሰብ ላይ ይገኛል። ጠቅላይ ሚኒስትር መለስ ዜናዊ በህይወት በነበሩበት ወቅት ያከናወኗቸው ተግባራትን የሚዳስስ ዶክመንተሪ ጥናታዊ ጽሑፎች የቀረቡ ሲሆን በጠቅላይ ሚኒስትሩ ህልፈተ ህይወት ቀን በመገኘት ስነ ጽሑፍ ያቀረቡት የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ስራዎችና ከጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸውን ቅርርብ ምን ይመስል እንደነበር በወፍ በረር ተቃኝቷል። በአሁኑ ወቅት በትግራይ ክልል እየተንቀሳቀሰ ያለው የህወሓት ቡድን ሁሉንም የትግራይ ተወላጆች የማይወክልና የትኛውንም የትግራይ ተወላጅ ከሌላው ኢትዮጵያዊ በተለየ መነጽር የሚታይበት ሁኔታ መኖር የለበትም ብለዋል። በውጭ የምንኖረው የትግራይ ተወላጆች ዛሬ ለኢትዮጵያን አንድነትና ሰላም ከመስራት ወደ ኋላ አንልም በማለት አቋማቸውን አሳውቀዋል።